የቴሌብር ደረጃችሁን እንዴት ማሳደግ ትችላላችሁ? ይሄን ቪዲዮ ፎሎ እና ላይክ አድርጋችሁ ጀምሩ። ደረጃችሁን ለማሳደግ በቅድሚያ እዚህ ሱፐር አፕ ላይ ከገባችሁ በኋላ አካውንት የምትለውን ትነካላችሁ። ከዛ እዚህ ጋር ሌቭል 1 ነው መሆን ያለበት። ሌቭል 3 ከሆነና መስተካከል ያለበት መረጃ ካላችሁ አገልግሎት ማዕከል ነው የምትሄዱት። ሌቭል 3 በራሳችሁ ኤዲት ማድረግ አትችሉ። ስለዚህ ሌቭል 1 ከሆነ መጀመሪያ ቼንጅ ፕሮፋይል የምትለውን ትነካላችሁ። ከዛ እዚህ ጋር ኤዲተብል የሆነ ገጽ ይመጣላችኋል። ይሄ መረጃ ሲም ካርዳችሁን ስትገዙ የተመዘገበው መረጃ ነው። ስለዚህ ኤምፕሎይ አይዲ ታስገባላችሁ ወይም ድራይቪንግ ላይሰንስ የመታወቂያ አይነት መርጣችሁ ታስገባላችሁ። ቁጥሩን ታስገባላችሁ፣ ፎቶውን ታስገባላችሁ፣ የመታወቂያችሁን ፐርሰናል ፎቶ የሚለው ስር ሰልፊ ፎቶ ታስገባላችሁ። ከዛ ስማችሁንም ኢረር ካለው ታስተካክላላችሁ። እነዚህ እዚህ የተቀመጡ መረጃዎችን ካስገባችሁ በኋላ ከስተመር አፕግሬድ ምትለውን ትነካላችሁ ማለት ነው። ሰው ጥያቄያችሁ ወደ ኢትዮ ቴሌኮም ይመጣል። ያስገባችሁት መረጃ ልክ ከሆነ አፕሩቭ ይደረግላችኋል። ልክ ካልሆነ ደግሞ ሪጀክት ይደረግና በዚህ ምክንያት ሪጀክት ተደርጓል ይመጣላችኋል። ያችን ችግሯን አስተካክላችሁ ከእንደገና ሰብሚት ታደርጋላችሁ ማለት ነው። በዚህ መንገድ በቀላሉ አፕግሬድ ማድረግ ይቻላል። ቪዲዮን ፎሎ እና ላይክ ማድረግ እንዳትረሱ።